ማንም ሰው እኔና እርሱ ይቅርና መልአክ ሰው እግዚአብሔር ፊት ለፊት መቆም አይችልም። ኪሩቤል ማለት ይኸውላችሁ ሴጣን ብቻውን ኪሩብ ነው። ሴጣን ማለት ብቻውን ኪሩብ፣ እግዚአብሔር ፊት ለፊት ሲቀርብ ኪሩብ እንኳን መቆም አይችልም፣ ፊቱን ነው የሚጋርደው። ሱራፌሎች እግዚአብሔርን ቴንኪው ለማለት ለማመስገን ቅዱስን ለማለት ፊታቸውን ነው የሚሸፍኑት። እግዚአብሔር ፊት ለፊት ማንም ቆሞ አያውቅም። ለምን ከተባለ እግዚአብሔር ከተገለጠ እንኳን ተራራ ምድር አትችልም። ባይዘው እንኳን እግዚአብሔር አንድ መልአክ ምድር ላይ ቢመጣ ምድርን ነው የሚያጠፋት። አይታችኋል። በዳዊት ዘመን አንድ መልአክ መጣ እና ሲመጣ 180 ሺህ ነው የገደለው። መልአክ በአንድ ፍጥነት 180 ሺህ ገደለ። ይኸውላችሁ መልአክ ብቻውን አቅም አለው ምድርን የመርገጥን ረግጦ ማጥፋት እንትን። እንደውም ራእይ ላይ ሲታጠሩ በሰማይና በምድር መካከል የቆመ መልአክ አየሁ። እኛ እኮ ሰማይ የምንለው ባዶ ስፔስ በባህሪው ሰማይ ነው የሚባለው አይደል? ባዶ ስፔስ ቫኪዩም እሱ ሰማይ ነው የምንለው። ሰማይ አይታይም። ግን ራእይ ላይ ያዩ ዮሐንስ መልእክተኛ መልአክ ሰማይና ምድር መካከል ቆሞ አዩ። አስባታ ባናቱ ሰማይ በእግሩ መሬት ረግጦ ይሄ አይነት መልአክ ምድር የምታጭ ያደርጋል። በእግሩ ምድር ትጠፋለች። እግዚአብሔር ታዲያ ለሰው ልጅ ሲገለጥ አትችልም። እንደውም ራእይ ላይ ሲናገር ምንድነው በዙፋኑ ጥንታዊ ጥንቱ በዙፋኑ ላይ ተቀምጠ ምድርና ሰማይ ሸሹ ነው የሚለው። እግዚአብሔር እንኳን ሰማይ በሙሉ መልኩ አይታይም። እግዚአብሔርን ያየው አንድም የለም። እሺ ባይዘው እግዚአብሔር ከተገለጠላችሁ ራሱ በሙሉ አቅሙ አይደለም የሚገለጠው። እኔ አሁን መልአክ ባይ የተገለጠልኝ መልአክ ለኔ በሚገባኝ መንገድ። ለምሳሌ አንዳንዴ እግዚአብሔር በሚገባችሁ ቋንቋ ነው የሚያወራችሁ። ህልም አሁን ብዙ ሰው የሚመስለው ቀጥታ አይደለም፣ በሚገባችሁ ቋንቋ። ለምሳሌ እግዚአብሔር ታዋቂ አደርጋለሁ ሲለው እሱን ብዙዎች ይሰማዋል ማለት ሲፈልግ የሚያሳየው ወይ ቲቪ ላይ ሲታይ ታዋቂ ይሆናል ወይ ነው። እኔ ደግሞ ቲቪ ማላክ ከሆነ እግዚአብሔር የሆነ ተራራ ላይ ወስደኝና ሳወራ ሰዎች ሲያጠበቁና ያሳየኛል። ለኔ በሚገባ መንገድ ነው። እግዚአብሔር በሚገባቸው መንገድ ለሙሴ ተገልጦ ይሆናል እንጂ በሙሉ አቅሙ እግዚአብሔርን ያየ የለም። ዕብራውያን ላይ ሲገቡ እግዚአብሔርን ያየ ማንም የለም፣ አንድያ ልጁ ግን ተረከው። እግዚአብሔር ታይቶ አይታወቅም። ሁሉም ሰው ልብ ውስጥ አምላክ አለ የሚል እንትን አለ፣ የሆነ ፍላጎት አለ፣ ሁሉም ሙቀት አለ። ማንም እግዚአብሔር አለ ብለ ባይማር እንኳን እግዚአብሔር አለ ብሎ እንደኔ የሚሰብኩ ሰባኪ ባይኖር እንኳን እያንዳንዱ ሰው እግዚአብሔር የለም የሚለው እንኳን እግዚአብሔር አለ ብሎ ያምናል። እንትን ሌኒ የሚባል ሰው ታውቃላችሁ? አመስ በረቹ እቺ ትክሳለች። ሌኒ የሚባል የሶሻሊስት መሪ ነበር እና የሶሻሊስት መሪ ሌኒ የሚባለው ሰውዬ እግዚአብሔር የለም ብሎ ያስተማረ ሰው። የሚገርማችሁ ችግር ሲገጥመው ግን በጦርነት ሲከበብ የእናቴ አምላክ አድነኝ ብሎ ይጸልይ ነበር። እና አንድ ሰባኪ ምን አለ መሰላችሁ? በጣም ታላቅ መጽሐፍ ቅዱስ አስተማሪ ነው። እግዚአብሔር የለም የሚለው ሰውዬ እግሩና እጁን አስረ የሆነ የተኩላ ዋሻ ውስጥ ጣሏል። እግዚአብሔር ወይ እርዳኝ ብሎ ከሁለት ደቂቃ ውስጥ በኋላ ሲጸልይ ታገኘዋለህ። እግዚአብሔር የለም ብሎ የሚያምን ሰው የለም። ባይተስ እያንዳንዱ ሰው እግዚአብሔር አለ ብሎ ያምናል። በእርግጥ እግዚአብሔር መኖሩን ቼክ የምናደርግበት ከአቅማችን በሆነ ነገር ተገልጦ ለኛ ስለሚመጣ። አሁን እኮ ለምሳሌ ቻይና ስትሄዱ ሰው እግዚአብሔር የለም የሚላችሁ አላ ቲማቲም አለ፣ ማንጎ አለ፣ ሲወጣ ሲያሙ አቅም ቤት አለ፣ መውለድ ሲፈልግ የሆነ ሲስተም አለ። እዚህ ግን እግዚአብሔር አለ ብሎ ባይመን እንኳን የሆነ ገጠር ውስጥ እሳት አለ፣ ድንጋይ ልክ አይደል? ከሱ አቅም በላይ የሆነ ዛፍ ሲገኝ በቃ ይዛፍ ትልቅ ነው። ይህ ሰው አምላክ የሚፈልግ ልባል ግን አምላክ እንዳለ ይነግራችኋል እንጂ አምላክን አይቻለሁ ብሎ የሚነግራችሁ ሰው ይኸውላችሁ፣ ሰው እናንተ ጋር መጥቶ እግዚአብሔር እንዳለ ሊነግራችሁ ይችላል፣ ግን ያለውን እግዚአብሔር እንዳየ አይነግራችሁ። እግዚአብሔርን ማብራራት የሚችል ማንም የለም ምድር። ለምሳሌ መሐመድ እግዚአብሔርን አላብራራም። ሰው ማድረግ የሚገባው ነው ያብራራው። እንደዚህ ያደርግ ታጠብ እንጂ እግዚአብሔር እንዲህ ነው አላለም። የኛ እግዚአብሔር ብቻ ነው መጽሐፍ ቅዱስ ላይ ተብራርቶ የምናገኘው። እሱ ቅዱስ ነው፣ እሱ ጻድቅ ነው፣ ክፋትን አይወድም፣ አመፅን ይጠላል፣ ፍቺን ይጠላል ተብሎ የተብራራልን መጽሐፍ ቅዱሳችን ላይ ብቻ ነው። ማንም ሰው እግዚአብሔርን አብራርቶ አልነገረም። እግዚአብሔርን ያየለም አንድያ ልጁ ግን ተረከው ነው። መጽሐፍ ቅዱሳችን ላይ ብቻ ነው እግዚአብሔር ተብራርቶ የተነገረ። እግዚአብሔርን ብቸኛ የነገረ መጽሐፍ ቅዱስ ብቻ።
የትም ሄዳችሁ እግዚአብሔርን ልታገኙ አትችሉም ከዚህ ቃል ውጪ። የትም ማንም ሃይማኖት ባይዘው ምድር ላይ ወደ አምላክ ለመድረስ ይታገላል እንጂ አምላክን አውቆ የጀመረ ሃይማኖት የለም ምድር ላይ ከክርስትና ውጪ። ማለትም እኛ ከክርስቲያኖች ውጪ እግዚአብሔርን የሚያውቅ ማን ነው? እኛ እኮ እናውቃለን ምን እንደሚፈልግ ምን እንደሚጠላ። ሌሎቹ እኮ አያውቁትም። ዝም ብሎ እኮ ነው የሚሰበስቡት። እስኪ መንግስተ ሰማያት ትገባለህ ወይስ አትገባም ዛሬ ብትሞት እኮ የሚለው ብለህ ብትጠይቀው የለም ምንም አይነት የተማረ ያልተማረ ሙሉ ብትጠይቅ እግዚአብሔር ያውቃል የሚለው። እኛ እኮ ነን የምናውቀው። እኛ እናውቃለን፣ እግዚአብሔር ገብቶናል። አሜን። አሁን ብንሞት ቀጥታ ወዴት መሄድ እንደምንችል እናውቃለን። ሌላ ግን አያውቅም። ሐዋርያው ጳውሎስ አሁን ብሞት የጽድቅ አክሊል ተዘጋጅቶልኝ በዚያን ቀን ከጌታ እቀበላለሁ፣ ሩጫውን ጨርሻለሁ። ማንም ሰው እንዲህ ብሎ እንደማይል ታውቃላችሁ። ብትጠይቁት ወደ ሞት የተቃረበ የሃይማኖት አባት እንዴት ነው ብትል ይመዘናል። ስራዬ ነው። እኛ ብቻ ነን እግዚአብሔር እዚህ መጽሐፍ ላይ ተረዳ። አሜን። ይኸውላችሁ ክርስትና እግዚአብሔርን ከማወቅ እግዚአብሔርን ያወቃችሁ ታይም ላይፋችሁ ወይ ኢየሱስ እንዲህ ልንገራችሁ። አሁን እንደዚህ ነን አይደል? አንድ ግን ዓለም ላይ ብዙ ሚሊዮኖች ሊኖሩ ይችላሉ። እግዚአብሔር የገባው ሰው ግን ለውጥ ያመጣል። ማርቲን ሉተር ፕሮቴስት አድርጎ ያንን የካቶሊክ ማለትም ሃይማኖታችን ፕሮቴስታንት ታውቃላችሁ። አሁን የወንጌላን አማኞች ተብለን እና ይሄ እምነት ሲመጣ ፕሮቴስት አድርጎ የወጣው ማርቲን ሉተር የሆነ ጊዜ ዓለም ተነስታባለች ብሎ ጠይቀው ጋዜጠኛው። ምክንያቱም ዓለምን ሁሉ የምትገዛው ካቶሊክ ነበረች እና ዓለም ተነስታባለች ምን ልታደርግ ነው ሲል እኔ ከእግዚአብሔር ጋር ተነስቼባታል። እግዚአብሔርን የሚያውቅ ሰው አይፈራም። አሜን። አሁን ብዙ ሰው ይፈራል። ሲውል እገባለሁ አልገባም በጣም የሚጨነቅ ሰው ይኖራል። አሁን እንደው እግዚአብሔር ቢመጣ እገባለሁ እየዘመረ የሚጠራጠር ሰው አለ። እያመለከ እያገለገለ አሁን በሞት ወዴት ነው የሚሄደው ብሎ የሚጠራጠር ሰው ይጠፋል። አይጠፋም። ብዙዎቹም ቸርች ውስጥ ነው ወይዘው ወንጌል ስርጭት መውጣት ያለባቸው። እጅህን አንሳ ጌታ ኢየሱስ ጌታ ማለት ያለባቸው። ምክንያቱም ብዙ ሰው ጌታን አያውቁም። እሺ፣ ስለዚህ አምላክ እንዳለ ይነግሯቸዋል እንጂ አምላክ የት እንዳለ አይነግሯቸውም። የአምላክ አድራሻው የት ነው በሉና ጠይቋቸው። እና አንዳንዶቹ ይህቺ ዛፍ እስቲ ሞክራት እዛ ጋር አለ ምንም የምታዩት ነገር የለም። ከደረቀ ዛፍ ውጪ ምንም የምታዩት ነገር እኛ አምላካችንን አድራሻ እናውቀዋለን ወይ? የአምላክ አድራሻ እናውቀዋለን። አሳያችኋለሁ። እና አስቡት እግዚአብሔር ሰማይ ላይ ሆኖ ሲገለጥ የመጨረሻው ቀን እኮ ሰማይና ምድር ከፊቱ ሸሹ እኮ ነው የሚለው። ጥንታዊ ጥንቱ በዙፋን ላይ ሲቀመጥ አስቡት። ምድር ሸሸች ማለት እኮ ይሄ ምድር ተነቅላ ሄደች ማለት አይደለም። ሰማይ ሸሸ ማለት ሰማይ ብሎ ሄደ ማለት አይደለም። ሰማይ ውስጥ ያሉ ፍጡራን አሉ። ኪሩቤል ይሸሻል። ወይ ኪሩቤል ለምንድን ነው የተገረመው? ለምሳሌ አምልኮ ነበር ኢየሱስ የተወለደ ታይም መጡና መላእክት ሁሉ አምልኳቸውን ያን ቀን ሰማይ ሰው ምድር አደረጉ እና የሰማይ ሰራዊትን አዩ እረኞች። ለምን? አምላክ አይቶት የማያውቁትን አምላክ በሜትር ከሰባ ቁመት ውስጥ አዩት። ፊቱ ለመቆም ይኸውላችሁ ሙሴ ይገለጥለት ተንቀጠቀጥኩ ነው ያለው። ላይክ ሲስ ተንቀጠቀጥኩ። ሙሴ እኮ ባይዩ መላእክት ተገልጦለት ከዚህ በፊት ያውቃል። እሳት ነበር አታስታውሱ? እግዚአብሔር ድምፁ ሲና ተራራ ላይ ታስታውሱ? እግዚአብሔር ገለጣለሁ ሲለው ሄደ። ሁሉም ታጠብ፣ ንጻ፣ ሰፍረን አጽዳ ሄደ። ተራራውን የነካ ይወገር ነበር በግ ቢሆን እንኳን እና ልክ ተራራው ጭስ እስካሁን ድረስ ተራራው ውስጥ ነው የተቃጠለው። ተመርምሮ ብዙ ምርመራዎች ተደርጎ ተራራ ውስጥ ነው የተቃጠለው። አስብ እግዚአብሔር በሙሉ መልኩ ደግሞ ቢገለጥ እንኳን ምድር ዓለም ነችስ እኮ ዓለም ላይ ስንት ቢሊየን ከዋክብቶች አሉ። የዓለም አስትሮኖመሮችም ሳይንቲስቶች ተመራምረው በቃናል ከአይምሯችን በላይ ድሮ 9 ነው ብላ ጀመሩ ሲመራመር የማያልቀው ነባቸው። ይህ አይነት አምላክ ታዲያ ሙሴን ጠራው። የት መሰላት? መገናኛ ድንኳን ውስጥ። መገናኛ ድንኳን ውስጥ ሲገለጥ እግዚአብሔር የሚያንቀጠቅጥ ነበር፣ የሚያስብል አልነበረም። ሙሴ የሚፈራ የሚንቀጠቅጥ ሙሴ ዕብራውያን ላይ ሲናገር ተንቀጠቀጥኩ እጅግም ፈራዋል። ሙሴ ነብይ ነው ባይዘው እግዚአብሔር ፊት ለፊት ነው የሚያወራው፣ ግን ሲገለጥ እግዚአብሔር ፈራ።
አይታችኋል። ታዲያ እግዚአብሔር መገናኘት እንኳን ውስጥ ሲገለጥ እንዴት እንደተገለጠ ታውቃላችሁ? ሙሴ ሲለው አቤት እያለ ይሄዳል ሙሴ። እንዴ ያ እግዚአብሔር አሁን መላእክት የማያዩት እግዚአብሔር ድንኳን ውስጥ ተገለጠ። ምን መገናኛ ድንኳን የሥጋው ምሳሌ ነው፣ የክርስቶስ ሥጋ ምሳሌ። በሌላ አነጋገር ሰማይ መላእክት የማያዩት እግዚአብሔር እኛ አየን፣ በሥጋ ተገለጠ። ከ2000 ዓመት በፊት የተገለጠው እሱ የናዝሬቱ ኢየሱስ በሥጋ የተገለጠ አምላክ። አሜን አሜን። በሥጋ የተገለጠ አምላክ። እኔ እኮ ታስታውሳላችሁ፣ ዮሐንስ ዋና ርዕሱ ኢየሱስ ክርስቶስ አምላክ ነው ማለት ነው። ዮሐንስ ወንጌል ዋና ርዕስ ኢየሱስ በሥጋ የተገለጠ መለኮት ነው። ያው እኮ ፍጹም የሆነ ሰው ነው፣ ሌሎች ባህሪዎች አሉት። ግን ዮሐንስ ወንጌል ላይ የሚያብራራልን ዮሐንስ እርሱ በሥጋ የተገለጠ መለኮት ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው። ግን ምን እንደሚል ታውቃላችሁ? ያ ቃል ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ። በሌላ አነጋገር ተብረነክል አደረገ ነው ማለትም። ተብረነክል ማለት እንትን ማለት ነው። እሺ መገናኛ ድንኳን ነው በእንግሊዝኛ ባለፈው ያሳየኋቸው። ተብረነክል ማለት ነው። በሌላ አነጋገር እኛ ውስጥ ገባ። የሆነ ጊዜ ነው ወንጌል ስርጭት በቃ ወዳለሁና እየሰበኩ እያለ አንዲት ሙስሊም ጋር ደረሱ። ጌታ ኢየሱስ ይወድሻል አሉ። ኧረ እባክህ ማን ነገረህ? እግዚአብሔር ነው አልኳት። የታለኛው እግዚአብሔር ነው? እሺ ሲሪየስ ጥያቄ። ከዛ ለዚህ ሴት እግዚአብሔር እኔ ውስጥ ነው አልኳት። ጌታ የሚገርማችሁ ነገር የሚዛን ድንጋይ አነሳች፣ ክብደት አነሳች። ከዛ ባሏ ላይ አገላገለ። በዛ ከካል ይወጣ ባይዘው ያስነቅላል። ይሄ በእርግጥ ማስነቀል አለበት። ዘላለምን የፈጠረ አምላክ እኔ ውስጥ ሜትር ከሰባ ውስጥ እኮ እንደውም የክብር ተስፋ የሆኑ ክርስቶስ በእናንተ ውስጥ ነው አለ። አይገርማችሁም? የሆነ ጊዜ ነው ፓስተርቸው የሚባል ደቡብ ኮሪያን የለወጡ ሪቫይቨሊስት ነበሩ። ደቡብ ኮሪያ ወደ ጌታ ከመምጣቷ በፊት ሰዎች ሁሉ እባብ ነው ያመጡት። ዘንዶ ቡዳ አለ፣ የቡዳ እምነት ደቡብ ኮሪያ ነውና ፓስተርቸው ሪቫይቨሊስት እና ሙሉ ወንጌል ራሱ የወጣው ከፓስተርቸው የሙሉ ወንጌል መስራች ናቸው። ኢትዮጵያ ኮፒ ተደርጋ ነው ከዛና እየሰበኩ አንድ ሴት መጣች። ፓስተርቸው እግዚአብሔርን ማግኘት ፈልጋለሁ ያው በመንፈስ ምናምን አልገባኝም። ከዛ እንትና የሚባል አምላክ አውጥ እዛ ቤቱ አውቋለሁ። እንትና ሰፈር እንትና የሚባለው ደግሞ እዛ ቤት ሰፈር አገኘ። ዘንዶ ይተመለመላ እኔ እግዚአብሔር ማግኘት ፈልጋለሁ አለ። ፈተናው ነባችሁ ፓስተርችሁ እንዴት ይንገሯት? እግዚአብሔር አለ እንዴት ይባላል? ፕሩፍ አድርግልኝ ነው ያለቻቸው። ፕሩፍ አድርግልኝ እግዚአብሔርን በሳይንስን በምን እንትን አምጣልኝ ሊው ልጨብጥ ላውራው ነገር የሚያዩት እና ማስተርጆ አያይ መጽሐፍ ያነብ መጀመሪያ ላይ እግዚአብሔር ገነት ውስጥ ይመላለስ ነበር። አሁን ደግሞ አዳም ያገነትም የለም። እግዚአብሔር የት ነበር ብሎ ቀጥሎ ሲያነብ አብርሃም ጋር ነበር። አብርሃም አንዳንዴ ነው መሰዊያ እየሰራ የሚያገኘው እግዚአብሔር። ከዛ መረመረ። ሰለሞን ጋር ነበር። ሰለሞን ቤተ መቅደስ ሰርቶ ነበር። አሁን ቤተ መቅደሱ የለም። ቀጥሎ እያነበበ መጣና ዮሐንስ ጋር ደረሰ። ዮሐንስ ምን እንዳለ ታውቃላችሁ? ማለት ዮሐንስ ስለ ዮሐንስ ሲያነብ ዮሐንስ እንደዚህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ እግዚአብሔር በስጋ ተገልጦ መጣ። እሺ አሁን እግዚአብሔር ኦኬ በስጋ ተገልጦ መጥቷል። አሁን ደግሞ ኢየሱስ በስጋ በእኛ መካከል የለም፣ ግን በመንፈስ ቅዱስ በእኛ ውስጥ አሜን። እግዚአብሔር አለ የኔ ውስጥ ነው። በእኔ ውስጥ ሆኖ ይጠራሻል። እግዚአብሔር አይገርም? እኮ በከባድ ምስጢር የምነግራችሁ ጽንስ ውስጧ እንዳለ የምታውቅ ሴት አንተ አረማምዳ እኮ አይደለም በጣም ብዙ ነገር ይቀየራል አይደል? ዝም ብላ ቢራ ታነሳለች። ልጅ አለ ትናንት እዚህ የምትለዋ ሴትዮ ረጋት ምንም ያልፋት አይደለም ትላለች። ለምን ልጅ አለ። የዘላለም አምላክ አንተ ውስጥ መኖሩን ስታውቅ ኃጢአት ሰፈር ትልቀሳቀሳለህ። ይብላችሁ እግዚአብሔር በውስጣችሁ መኖሩን ያወቃችሁበት ታይም ላይፋችሁ ይቀየራል። አሜን። አይገርም? አምላክ ዘላለምን የፈጠረው አምላክ እናንተ ውስጥ ነው። ብዙ ሰው ሌላ ቦታ ነው የሚፈልገው። ጌታ ሆይ ና
ቅዱስ እየበረረ የለም እናንተ ውስጥ ድሮ እንደዚህ ነበር የምጸልየው ራሱ እና ወርዶ ይመስለኛል እግዚአብሔር ወርዶ እናንተ ውስጥ ጸሎት ታይም ላይ ወይ አምልኮ ታይም ላይ ቸርች ስትመጡ እግዚአብሔር ከተፍ ብሎ አገልግሎቻቸው እናንተ ውስጥ አይገርም? አምላክ በስጋ ውስጥ ተገለጠ። ኢየሱስ ክርስቶስ በስጋ የተገለጠ አምላክ አይገርም? አይሁዳውያን አይሁዳችሁ ዮሐንስ ዋና ርዕሱ ምን ብያችኋለሁ? ክርስቶስ ኢየሱስ እሱ የእግዚአብሔር ልጅ በሌላ አነጋገር በስጋ የተገለጠ እግዚአብሔር። ይኸውላችሁ ዮሐንስ ላይ የምታነቧቸው ነገሮች ሁሉ በጣም ስታዩዋቸው ልዩ ነገሮች ናቸው። ለምሳሌ ታስታውሳላችሁ ኢየሱስ በቤተ መቅደሱ እንትን ላይ ይጽፍ ነበር መሬት ላይ። ቤተ መቅደሱ ባይዘው የተሰራው ምን ላይ መሰላችሁ? ወይ ቤተ መቅደሱ የተሰራው አለት ላይ ነው። እያንዳንዱ አፈር አይደለም ቤተ መቅደሱ ውስጥ ያለው ድንጋይ ነው ያለው። ሙሉ ድንጋይ ነው የተሰራው ወለል እንዳለ እና ኢየሱስ ቁጭ ብሎ ያቺ ሴት ሊወግሯ ሲያመጧት በሕጋቸው ሊከሱት አስቡ ሲመጣ እሱ እየጻፈ ነው። መሬት ላይ ነው እየጻፈ ነበር። አልገባቸውም እነሱ። መጀመሪያ ሕጉን መታ የጻፈችው የኔ ጣት ነው እያለ አይ ገብቷቸዋል። ኢየሱስ ሲጽፍ ነበር መሬት ድንጋይ ላይ ነው። በዛው አቧራ አይደለም እየጻፈ የነበረው ድንጋይ ላይ ነው እየጻፈ ነበር። በሕጉ ሊከሱ ሲመጡ ምን እያላችሁ እኔ መጀመሪያ ቀድሜ ሕጉን ነው የሚሰጠው ጻፈ። ሙሴን ታስታውሳላችሁ? መጥቶ የጻፈችው ጽላቷ ላይ የእግዚአብሔር ጣት እሱ ጣት የኢየሱስ ጣት። አሜን ታስታውሳላችሁ? ዮሐንስ ምዕራፍ 9 ላይ ዕውር ሰው አገኘ ኢየሱስ። አይን የነበረው ዕውር አይደለም፣ አይን የለውም ሰው። ከዛ ኢየሱስ እንትፋለና ጭቃ አቦካ። ሰዎቹ ወዴት እየወሰዳቸው እንደሆነ ታውቃለህ? ዘፍጥረት ላይ እየወሰዳቸው መጀመሪያ እግዚአብሔር ሰውን ከምድር አፈር አበጀው፣ ሕይወትንም እስትንፋስ እፍ አለበት፣ ሰውም ያው ነፍስ ያለው ሆነ። ኢየሱስ የት ጋር እንደወሰዳቸው ታውቃላችሁ? ዘፍጥረት ላይ ነው የወሰዳቸው ምዕራፍ 2 እግዚአብሔር ወደርን ሰውን ከምድር አፈር አበጀው የሚለው ኢየሱስ እንትፍ ብሎ ጭቃ አብቶ ለጠፈበት። ሂድና ከተባለ ሰውዬው ሲመለስ አይ ኢየሱስ በስጋ የተገለጠ አምላክ አሜን። እውነት ሲበራ ደስ እኔ ከአብርሃም በፊት ነበርኩ ምናምን ሲል አከም የ50 ዓመት ጉሩምሳ እንዴት አብርሃም በፊት ነበርኩ ትላለህ ምናምን ሲሉት አብርሃም እንደሆነ እኮ ናፈቀኝ፣ ቀኔ ላይ ናፈቀ፣ አየማ ሴት ማደረገ አይታችሁ እሱ ኢየሱስ በስጋ የተገለጠ ወይ አምላክ የዘላለም አምላክ ይሁን። ሜትር ከ70 ቁመት ውስጥ መጣ። ከዛ ዓለምን ሁሉ ተጣራ። በእርግጥ ዓለምን አለ ባይዘው እግዚአብሔር ቆሻሻ ነገር ቢያይ ይመታል። ታገለጠ አይደለም እግዚአብሔር ስለፊት ግቡ። አሁን ሰማይ እኮ ሰይጣን ተጣላ አትጣልም? ሲጣል ግን እኮ ሰይጣን አሳንሶ አይደለም ተጣላ፣ አስቦ ነው የተጣላ። የእግዚአብሔር ዓለም ፍጹም ዓለም ሰይጣን መላእክት ሰብስቦና ይውረድ እግዚአብሔር ይውረድ አስብሎ አይደለም ታበ ከዛ እግዚአብሔር ወረወረ ሲያስብ ነው። ገና እግዚአብሔር ዓለም ላይ ሐሳብ ነው በጣም ክፉ ነገር። ያ ፍጹም ዓለም ሆኖ ግን ኢየሱስ ሲገርፉ ጸጥ፣ ሲያመነዝሩ ጸጥ። ለምን? እሱ ኃጢአተኛ ጋር ሊኖርበት በሚችል መንገድ ነው የተገለጠው እንጂ ኃጢአተኛን ሊያጠፋ አይደለም የመጣው። ምክንያቱም መገናኛ ድንኳን ውስጥ ምን አለ? መሰዊያ ያለ። ምክንያቱም ኃጢአተኛ ወጥ ማረኝ ይላል ከእግዚአብሔር ጋር በሰላም ይኖራል። በስጋ የተገለጠው እግዚአብሔር የሚያጠፋ እግዚአብሔር አይደለም፣ የሚፈርድ እግዚአብሔር አይደለም፣ የሚማልድ እግዚአብሔር። አሜን አሜን። በስጋ የመጣው እግዚአብሔር የሚፈርድ አይደለም። መጥቶና ባይቶ ይሄ ካፈር ነው እኮ እያንዳንድሽን ጠፍጥፍ ይሰራል። ኢየሱስ ባይቶ ምንም ማድረግ አይጠበቅበትም ሰው ለመግደል። ጠፍ ያለውን እስትንፋስ ቢል ሁሉ ማፈር ምንም ማድረግ አይጠበቅበትም ሰው ለማጥፋት የለም እኮ አፈር እኮ ባይዘው አፈር አይደለም የሚለው እንግሊዝኛው እኮ ደስት ነው። ደስት ማለት ጥራጊ ቆሻሻ ነው። ጥራጊ ማለት ባይዘው አሜን አሜን ብሎ ተቆም ነገር ነው ያለ መንፈስ ቅዱስ አይ ጥራጊ ምንም በቃ ጽድት አንዳንድ ሰው በቃ ካለም በጣም ሙሉ እንደሆነ ይሰማው አይደለም። ጥራጊ ከአንድ 70 ዓመት በኋላ የምናገኘው ሰው በስብሶ
ጠፍ ያለው ቢል የለም። ጲላጦስም የለ። ጲላጦስን አይቴ የምታገኙት ቀይ አፈር ላይ በቃ ቀይ ቻትከው እንዴ ቀይም ብትሆኑ በቃ ቀይ አፈር ማለት ብትሆኑ ያው ወጥቻናችሁ ማለት ነው። አብረን አይቴ የአፍሪካ አፈር ቁጥር ማለት እና አምላክ በሥጋ ውስጥ የተገለጠ እሰይ። ታዲያ ሰው እግዚአብሔርን ማግኘት ከፈለገ ድንግል ጋር ነው የሚሄደው? ክራይስት ጋር ነው የሚሄደው። ለምን? እኔ እውነትም ሕይወትም መንገድም ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። ሰው እግዚአብሔርን የሚያገኘው መገናኛ ድንኳን ውስጥ ነበር ድሮ። እግዚአብሔርን የሚፈልግ ሰው መገናኛ ድንኳን ጋር ነው ቀጥ ብሎ የሚሄደው። አሁን ይኸውላችሁ ባይዘው ያ ሰውዬ ከከተማ ቢወጣ እግዚአብሔርን አያገኘውም። እንደውም አይሁዳውያን የሚያስቡት ሰፈር አጣው፣ ከዛ በኋላ ሰፈሩ የእግዚአብሔር መገኘት ብሎ ያስባል። እና ያቺ መገናኛ ድንኳን በቃ እግዚአብሔር የሚኖርባት እና ሰው ሲፈልግ እግዚአብሔር አለ ብሎ የሚያምነው እሱ ቤት ሳይሆን ልብ ውስጥ ሳይሆን እዛው ነው በእርግጥ እና ጸርቶ ይላል። ሌላ ቦታ አይገኝም እግዚአብሔር በዛ ዘመን። በዚህ ዘመን ያለ ክርስቶስ እግዚአብሔርን አምላክን ማግኘት የሚችል ማንም የለም። በሌላ አነጋገር ያው ምድርና ሰማይን የፈጠረ እናንተን የሰው ልጆችን የፈጠረን እግዚአብሔርን የምታገኙት ከክራይስት ጋር መጣችሁ ብቻ። መጣችሁ ድንግል ጋር ብትሄዱ ድንግል አቃባ አፈራ መሐመድ ጋር እግዚአብሔር የለም። አሁን ለምሳሌ በመዳን ዳቦ ፈልጋችሁ ከሰል ቤት የሚሄድ ሰው ዳቦ ፈልጉ ከሰል ቤት ሄዶ አስር ዳቦ ካለ ሰውዬ ራሱ አባል አላብ ነው የሚልክ አይደለም። ማርያም ጋር ሄዶ እግዚአብሔርን የሚፈልግ ሰው አያገኙም። እግዚአብሔር ያበደ ሰው እግዚአብሔር የዘላለም አምላክ ነው የምታገኙት ክራይስት ጋር ወይ መጽሐፍ ሲናገር ከኔ በቀር ወደ እግዚአብሔር የሚመጣ ወደ አብ የሚመጣ የለም ብሏል። ወደ አብ መምጣት የሚችለው ሰው ወደ ክራይስት የመጣ አይደለም። ባይዘው አሁንም ይፈልጉታል እኮ እግዚአብሔር ይጾማሉ፣ ጸልዩ። አግኝቶት አይደለም እኮ የሚጾሙለት እየፈለጉት ነው። እግዚአብሔር ገደል ይፈልጋሉ፣ የሆነ ወርዳሉ። ግን እኛ አግኝተነው ምን እንዳሉት ታውቃላችሁ? በመዳን እንገራችሁ እንትና ሄዱና ለፊልጶስ ነው ለናትናኤል ሄዱና እነ እንድርያስ የናዝሬቱ ኢየሱስን አግኝተነዋል አሉት። ሰው ክራይስትን ያገኘበት ታይም ነው የወዱ ረፍት የሚለው የአባቱ የተነበየለትን ኢየሱስን አላገኘነው ማለት ነው። በኢየሱስ ምን ደረክ ነው? እኔ በኢየሱስ ማለት ሙሴ ተነበየለት እና ባይዘው ሙሴ እንደዚህ ያለ ነብይ ይነሳላችኋል። ሙሴ ቀይ ባህር ነው የከፈለው። ኢየሱስ በትር ከፍ አድርጎ ቀይ ባህር ነው የከፈለው። ኢየሱስ ግን ያጣትን ባህር በመስቀል በትር ነው የከፈለው። እንደኔ ያለ ታላቅ ነብይ ይነሳላል። ባይዘው ሙሴ እንትን መና አወረደላቸው። እኔ ግን አለ ኢየሱስ የዘላለም እንጀራ የሆንኩት እኔ ራሴን ብሎኛል። በዚህ መና የሚበላ እሱ ይሞታል። እኔን የሚበላ ግን አይሞትም። አባቶቻቸው ምድረ በዳ ላይ መናን በሉ ሞቱ። እኔን የሚበላ ግን አይራብም ጭራሽ። ሙሴ ማራ የሚባል ውሃ ጋር ሲደርሱ አለቀሱ ህዝቡ፣ ልባቸው መቱ። ምንድን ነው ሲል ወይ ውሃ በጣም የሚመር ነው አሉት። እና ምን ላድርግላችሁ ሲል አጣፍተው አሉት። ከዛ ሙሴ መጣና በትር ቆርጦ መጥቶ ጣለበት። ጣፋጭ ሆነ። አመሰገኑ ይላል። ኢየሱስ እኮ ውሃ አይደለም ያጣፈጠልን፣ ይሁት መሮ መሞት ስንፈልግ ራሳችንን መግደል ስንፈልግ አንተ በጣም ይሁት ቆሽሾብን መጣና መስቀሉን ጣል ሲያደርግብን ይሁታችን አልጣፈጠም። ኑሩ ኑሩ አላላችሁ? አሁን አይታያችሁም ነገር ስንቴ እኮ ራስን ለማጥፋት ኢየሱስ የመጣት እና ከሙሴ አይበልጥም? እንደኔ ያለ ለዚህ ነው ዕብራውያን ላይ ኢየሱስ ከሙሴ ይበልጣል። እና ምን እና እንደዚህ የተነበየለትን ኢየሱስን አግኝተው ሰው ኢየሱስን ሲያገኝ ብቻ ነው ረፍ የሚል። ኢየሱስን አግኝተዋል፣ አምላክን አግኝተዋል። የት ነው የሚኖረው? ሀሳቡ ምንድን ነው? ብዙ ሰው እየፈለገ ነው ባይዞ ይፈልጋል። ብዙ ሰው ቼክ እያደረገ ነው ምን አይነት ህይወታት ሊቀየር እንደሚችል አስባችኋል? መንፈስ ቅዱስ እናንተ ላይ ያረፈበት ታይም ህይወታችሁ እንዴት በሰላም ልትመሩ እንደምትችሉ። እሺ፣ ስለዚህ ይሄ እግዚአብሔር
ዓለማትን የፈጠረው እግዚአብሔር ሥጋ ውስጥ ተገለጠ። ወይ እና የዮሐንስ ወንጌል ዋና ርዕስ ምንድን ነው ብያቸዋለሁ? ክርስቶስ በሥጋ የተገለጠ አምላክ። ያ አምላክ ደግሞ ጸጋንና እውነትን ተሞላ። ጸጋ ማለት ለማይገባው የተሰጠ ስጦታ ወይ ደግሞ የእግዚአብሔር እርዳታ፣ ነፃ እርዳታ። ከእግዚአብሔር ጋር የምትኖሩበትን እርዳታ እግዚአብሔር ይሰጣል። ረድቶ እኮ ነው አሁን ያለው መንፈስ ቅዱስ እኮ ረድቶ በስነ ስርዓት መማር አለብናል። እሺ ይሄ መገናኛ ድንኳን ሙሴ ሲሰራ በዘው መገናኛ ድንኳኑ ሰማይ ተውቶ ይሰራል። ሙሴ ፈጥሮት ምናምን አሁን እኛ የምናስበው ነገር አለ። እንፈልግም ብለህ ታውቃለህ ወይ? ጥሩ የሚሆነው ይሄን ሳውጣ ነው፣ ይሄን ሲሰራ ነው። መገናኛ ድንኳኑን ሲሰራ ሙሴ ቁጭ ብሎ አልሞ አይደለም። እግዚአብሔር በተራራ ላይ ሰማይ አሳየ። ያለችውን ሰማያዊቷን ድንኳን አሳየ። ከዛ ምድር ላይ ያየውን እንደዛው ሰራ። በሌላ አነጋገር አሁን የምንማረው መገናኛ ድንኳን ሰማይ ስላለ ስለ ክርስቶስ በዚህ ድንኳን አይደለም እዛ ያለው ራሱ ክርስቶስ ነው። አሜን። ስለዚህ አሁን እሱ ነው የምንመለከተው። እያንዳንዱ ነገር ያለ እንትን አልመጣም ማለት ነው። መጀመሪያ ላይ የነገረው ከተልባ የተፈተለ ከተልባ እግር የተፈተለ ንጹህ ጨርቅ እግዚአብሔር ያለ የተልባ እግር ማለት ነው። አምሮት ነው እና የተልባ እግር በጣም ስታዩ በጣም ከመጠን በላይ በጣም ነጭ ነው። የተልባ እግር ማለት የኛ ሀገር ተልባ ማሳ አይደለም። እሺ አደረጋት። የተልባ ማሳ አይደለም። በጣም የሚያምር ነጭ ልብስ፣ በጣም በቃ በጣም ንጹህ ነጭ ልብስ። ኢየሱስ መጀመሪያ እያንዳንዱ ቤተ መቅደስ ውስጥ የተደረጉት ነገር ስንከታተላቸው ትርጉም አልባ አይደለም። እንደዚህ አይነት ግምት የለበትም። እያንዳንዱ ነጥብ ክርስቶስ ነው የሚለው። ስለዚህ ክርስቶስ ይኸውላችሁ፣ ለእነዚህ ነገር ልብ ከሌላችሁ ግዴለሽ ከሆናችሁ ክርስቶስን እያለፋችሁ መጽሐፍ ቅዱሳችሁ ውስጥ ግልጽ ነው ማወራው ነገር። አሁን እረዱ ፈርሱን አውጣው። ለምንድን ነው ፈርሱ ይወጣል? እግዚአብሔር እኮ ለእያንዳንዱ ነገር ውስጥ ቃል ውስጥ ትርጉም አለ። አሁን ብዙ ሰው በቃ ይደብረዋል። ድግግሞሽ ይመስላል። እረዱ አውጣው፣ ይሄንን አቃጥሎ ይሄንን ጣል አይደለም የሚለው ዘጸአት አይደል? በቃ አይደለም አውበርኛ ወይ ይሄንን ሁሉ ካለ እግዚአብሔር አውጣ ቀቅል ፈርሱን አውጣ እንትን ካለ ኢየሱስ ስለ ኢየሱስ በጥልቅ መናገር ፈልጓል። ይኸውላችሁ እነዚህ መጽሐፍ ቅዱስ ለማወቅ ግምት አይደለም የሚያስፈልገው፣ በጣም የመማር ፍላጎት ነው የሚያስፈልገው። በጣም እናንተ አሁን የማትፈልጉ ከሆነ እኔ ራሱ አልነሳሳም። እናንተን ለማስተማር ራሱ አልነሳሳም። እንኳን እግዚአብሔር እኔ ራሱ ልቤ ይወርዳል አይደል? በጣም አጥንቼ ምናምን አለ እግዚአብሔር። እነዚህ አይነት ትምህርቶችን ቶሎ ጀመረና አቆማል። ሰዎች ልባቸው እንትን አይፈልጉትም፣ አይጓጉለትም። እንዴት ክርስቶስን ማወቅ እንደምትችሉት ደግሞ እንማራለን። ምን አይነት ህይወት ቢኖራችሁ ክርስቶስን እንደምታውቁ እንደሆነ እንማራለን። ዛሬ ይኸውላችሁ ማሳያችሁ እያንዳንዱ ነገር ውስጥ ክርስቶስ ተደብቋል ቤተ መቅደሱ እና ነጭ ምንድን ነው? ነጭ ቅድስና። ኢየሱስ ቅዱስ አምላክ ቅዱስ ኢየሱስ ምንድን ነው አልኳችሁ? ቅዱስ። ኦኬ ኢየሱስ ቅዱስ እግዚአብሔር ቅዱስ ነው። አሜን። የሰማይ አባታችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። ይኸውላችሁ ምድር ላይ ስንት ሰው እንዳለ ላሳያችሁ። አይረስ ጌታ ምስክራውን ከበር ኢየሱስ ቅዱስ ነው። ይኸውላችሁ አዳም አሮጌው አዳምና አዲሱ አዳም መጽሐፍ ሲናገር ፊተኛው አዳም ማለትም ቀድሞ አዳም መሬት የተፈጠረው ከመሬት ነው። አዲሱ አዳም ግን አለ መጽሐፍ ሲናገር ከሰማይ ሰማያዊ። በሌላ አነጋገር ስለ ሁለቱ አዳም እያነጻጸረ ምድር ላይ ሁለት ሰው ነው ያለው። ሁለት አይነት ሰው ነው ያለው። አሁን አፍሪካ አሜሪካዊ ምን አለ መጽሐፍ ሲያይ እግዚአብሔር ሲያይ ሰውን ሁለት ነገር ነው ያለው። ወይ በክርስቶስ ነው ወይ ደግሞ የአዳም ዘር ነው። የአዳም ማን ነው? አዳም ዛሬ በአዳም ላሳያችሁ ዘሌዊ ምዕራፍ 12 13 ምናምን ስታጠም
ዘሌዊ ምዕራፍ 12 13 ምናምን ስታጠም ምዕራፍ 18 17 አሁን ደግሞ 18 እና 17 ስታጠም በጣም እጋል እያንዳንዱ መጽሐፍ ቅዱሳችን ውስጥ የተጻፈ ብሉይ ኪዳን ምን እንደሚያሳይ ታውቃለህ? አዳም ማን እንደሆነ ነው የምታውቀው። መስኮት ስታይ በመስኮት ስታይ ሰው ነው የምታይ። መስታወት ስታይ ራስህን ነው የምታይ። የእግዚአብሔር ቃል ምንድን ነው? መስታወት ስታይ ራስህን ካየ የእግዚአብሔር ቃል ስታይ ራስህን ነው የምታይ። እኛ ሁላችን ከምንድን ነው? ከአሮጌው አዳም ልክ አይደለም? ሁላችን አይደል? የአዳም ልጆች ሁላችን በክርስቶስ ከመሆናችን በፊት አሳያቸው። ለምሳሌ አትግደል ይላል እግዚአብሔር። አትግደል፣ አታመንዝር፣ አትስረቅ፣ አትዋሽ፣ ሌላ አማልክት አይኑሩክ፣ አትምለካቸው። በሌላ አነጋገር እግዚአብሔር በጋራ መጥቷል። በሬ አትብላ ይለዋል። አሁን ሄዳችሁ አሁን እናንተ እሺ ተመልከቱ፣ በሬ ጋር ሄዳችሁ ይኸውልህ አንተ በሬ እቺን በግ ብትበላ ትሉታላችሁ? አትሉትም በጭራሽ። ድመትን እንጂ በግ ከስጋ ይከለከላል? በሬ ያረዳችሁ ጊዜ ቆማችሁ ነው ድመትና ውሻ የምታባረሩት እንጂ እንዳትነካው ድመትና ውሻ ነው የምታባረሩት እንጂ በግ ሲመጣ ክስና አይባልም። ለምን? ሊበላ አይችልም። እግዚአብሔር አታድርጉ ያላችሁ ነገር ሁሉ የምታደርጉት። ዛሬ ላስታውሳችሁ ነው የመጣሁት። ቅዱስ እንደሆናችሁ የሚሰማችሁ ሰዎች አይደላችሁ። በጣም ብዙ ሰው ፍሬንች ዶር ላይ ትልቅ መስታወት አለ አይደል? ትልቅ በር አይታችሁ እና ሄዳ ድሮ አንዳንዴ አያታለሁ ጓ ታደርጋለች። እራሷን እያየች ጓ ታደርጋለች። ገጸ ድመትም አንዳንዴ ትመጣና ትጓጫለች። አንዳንድ ሰው አሁን ለምሳሌ አይታችሁ እንትና እኮ ነፍስ ገደለ ሲባል ይበለው እኔ ራሱ አለ እንዴት አይነት እንዲህ ያደርጋል ይላልላችሁ። ባይዙ ራስን በዛ ሰውዬ ውስጥ ነው ያየው። የእግዚአብሔር ቃል መስታወት አትስረቅ፣ ትሰርቃለህ እኮ ስለምትሰርቅ ነው እግዚአብሔር። ባይዙ መጽሐፍ ቅዱስ ለአንተ ነው የተጻፈው፣ ለመላክ አይደለም የተጻፈው። መላክ መጽሐፍ ቅዱስ እንትን አይሰርቅም። እሺ መላክ ስልክ አይሰርቅም፣ ለአንተ ነው የተጻፈው። ስለምትሰርቅ ነው እግዚአብሔር አትስረቅ ያለ። ቤት ወስጃችሁ አሁን ለምሳሌ ለአንተ የስልክ አትንካ ብላችሁ ዳም ይቆኛል ነው እንዴ? ስልክ ስለማነሳ ነው ደግሞ ነገረኛ ቆላችሁ በጣም ታጣው ማለት እንዴት ነው ስልክ አትስረቅልኝ ነው ምት እግዚአብሔር መጥቶ ሰው ሙሴን ጨምር መጥቶ ምን አለው? ሲሰው ልጆች ሁሉ አትስረቅ ሁሉም ሰው ላይ ባለ አይደል? እግ መጥቶ ምንድነው የሰውን ባህሪ የሚገለጥ አትስረቅ እኮ ያለክ ስለምትሰርቅ አይደል? ቢያንስ ትልቅ ባትሆን ትንሽ ነገር ወስዳችኋል እያንዳንዱ ሰው ይሰርቅ ሁሉ ሰው ሌባ ነው። እድል አትሆኑ እንጂ ሁሉም ማድረግ ይችላል። እሺ መጥቶ ምን እንደሚታደ አሳያችኋለሁ። የሰው ኃጢአት ሁላችንም ያለበት አታመንዝር። እግዚአብሔር ሰው ስለሚያመነዝር እኮ ነው አታመንዝር ያለው አይደል? አዎ ለምሳሌ አሁን የአባይ ግድብ የተገነባ የተተከለ ውሃ የለም። እግዚአብሔር እግን ሲተክል በጣም ከባድ የኃጢአት ጎርፍ ስላለ ለመከላከል ያንን የኃጢአት ጎርፍ ለመከላከል እግዚአብሔር ትልቅ ግድብ አስቀመጠ። እግ የሚባል ግድብ ባይዘው መጽሐፍ ቅዱስ ላይ እኮ ልጇን ቀቅላ የበላች እናት እንዳለ ታውቃላችሁ። ሰው ልጁ የረሃብ ቦታ ከባድ ከሆነበት ልጁን መብላት ይችላል። አረ እናቴ ይሄ መጽሐፍ ቅዱስ ነው የሚለው። እኔ ከኪሴ አውጥቼ ቢሆን ውሸት ነው። መጽሐፍ ቅዱስ ግን እንደዚህ ይላል፣ እሩሩ እናቶች ልጆቻቸውን ቀቅለው በሉ ይላል። ከእናታችሁ በላጣላችሁ። እሩሩ እናቶች ልጆቻቸውን በተራቡ ጊዜ ቀቅለው በሉ። የሚገርማችሁ ሰማርያ ላይ ታስታውሱ ከነበር ልጅ አየችና አንደኛው ይበላል ምዘር ነገ እሱን እንበለዋለን ሲባል እቺኛው አስበላች፣ ያቺኛው ብልጥና ተስመለጠች። እናት ሲርባት ልጅ መብላት ትችላለች።
እንበላለን ሽበራባ በጣም አሁን እናት ስታይ ነው አይ ልጅ ብላ ወፍረ የምትልና በጣም ከወፈርክ በራብ ዘመን ለጥብስ ይሆናል። እንደ ኢትዮጵያ በኢየሱስ ስም ያስብሉ ግን መጣፍ ትንሽ ነገር ተፈጥሯል። ምንም እንዳደርግላችሁ አልችልም። እግዚአብሔር ሰው የማያደርገውን ነገር አታድርግ አይከለክልም። አትግደል እኮ ያለው ወይኑ ስለምንገዳደል ቅድም ለወዳጄ እያወራሁ ሁለት ልጅ አርዳ በባልየው ቀንታ ሁለት ልጅ አርዳ። የሚገርማችሁ ነገር እንትና ሰራተኛ ናትና ባልየው ከሷ ጋር ግንኙነት የቤቱ ባለቤት ከሷ ጋር ግንኙነት ነበረው። ከዛ ተጣጣ ቀናችን በሚስት እንዲሆና በባል ከዛ ልጆቹን አርዳ አንዷን አንቃ የ5 ዓመትና የ4 ዓመት ሁለተኛ ታሪክ ነው። መጥተው የሚገርማችሁ ነገር እንትን ደወለችና ሰርቼ ላሉ ሰዳቸው አለች። ሁለተኛ ታሪክ አዳማ ማየት ናዝሬት የተፈጠረ ቅርብ ጊዜ ታሪክ። ሁላችንም ማድረግ ስለምንችል ነው አታደርግ የተባለ። ቅዱስ ብፁዕ እንደሆናችሁ የሚሰማችሁ ሰዎች ማድረግ ትችላላችሁ ማለት ነው። ጌታ ምስክሬ እናቴ ትሙት አላችሁ። ጌታ ምስክሬ ግን ማድረግ ትችላል። ሁሉም ሰው ኃጢአት ማድረግ ይችላል። ሁሉም ሰው መግደል ይችላል አይችልም? ቀንጣፍ እንዲጋ አይተኝም። ሴት ከሴት ጋር አትተኝም። ሴት ከእንስሳ ጋር ሩካቤ ዝቃ አትፈጽም። ወንድ ከእንስሳ ጋር ሩካቤ ዝቃ አይፈጽም። አሁን ስትሰሙት ምና በኢየሱስ የግብረ ሰዶም መንፈስ ነው። መንፈስ አይደለም ልብ። በዚህ ኃጢአት ከአዳም ይተላለፋል ማለት በደም ውስጥ ያለ ዙሩር የሚል አይደለም። የኃጢአት ዝንባሌ በሬና አንበሳን አንድ ላይ ብታሰማሩ አንበሳ አልበላም ይላል። ሲርቁ ዞር ብሎ ያለ በሬን ባየው ቁጥር ቁርጥ ነው የሚታይ። ልክ አይደለም? በዚህ አንበሳ የሚገርማችሁ ነገር ከተራበ ጅብን ይበላል። ባልፎ እያዩ ጅብን ይበላል። አቡ ሸማኔን ይገነጣል። የማይበላው እንስሳ የለም። በዚህ ጅብን አይበላም። በጠገበታይ ግን ይበላዋል። በጣም ግድ ሆነበት። ይኸውላችሁ ሁላችንም ውስጥ ነው። በኢየሱስ ስም የሰው ልብ ይላል መጽሐፍ ሲናገር እጅግ ክፉ ነው፣ ፈውስም የለውም ይላል። ፈውስ የለውም። መጫውን እንደምትጠሙ ታውቃላችሁ? አታውቁ? አሁን አንዳንዴ ትቦሞሪ የፈለጋችሁ አትከፍል ወይ ምን ሆኜ ነው በመዳን እንጂ ማሰብ ትላላችሁ ወይ እንዴት ታስባል? በኢየሱስ ስም ትላላችሁ። ምን ይደረግ? ልብ የሰው ሁሉ ልብ ቆሻሻ ነው። በዚህ ሁላችንም ውስጥ ይሄን ነገር አለ። አሁን የእንትነዘ በኢየሱስ ወጋ በዚህ ኢትዮጵያ ውስጥ ነው ግብረ ሰዶም እምነት ያለ አታውቁም እናንተ። ፊልም ላይ ቲቪ ላይ ስለማይታይ ነው እንጂ እኔ ጉራንቺ ተነገርኩ። ወንጌል ስርጭት ተመልሼ እስቲ አካባቢን በወንጌል ላደረሰው ይሄድ እና ልጁ እዚህ ጋር መስቀል እዛ ጨረቃ አምላክ የለም ብሎ ያምናል። ግን አምላክ ቢኖር ወይ በጨረቃ ወይ በመስቀል ገባል ብሎ ተስሏል። ተነቀሱ። ግብረ ሰዶማዊ እግዚአብሔር ይወዳል ሲል እግዚአብሔር የለም አለ። ቸርች ውስጥ ነው ያደገው። እናትየው ጴንጤ ናት። እውነተኛ ታሪክ ነው ባለው ቸርች እግዚአብሔር ፊት ነው የማወራው። ከዛ እግዚአብሔር ይወዳል። ኧረ እኔ እግዚአብሔር አላውቅም። እንደዚህ ታደርጋለህ? አዎ እሱ በጣም ደስ ይላል። በትንቢት መንፈስ ነው የምናገረው። እንደዚህ ያለው አዎ ወንዶች ከሆነ አዎ እግዚአብሔር የለም እስቲ ያሳየኛል። ከዛ ደግ አይደለ አጎቱን ጠራውለት እናቱን ጠራውለት ቤታቸውን ነገርኩት። ከዛ ጎረቤታቸውን ነገርኩት። ተንበረከከና ጌታውን ሰው የሚያስቀር አይደለ ከተነካ ከዛ አብረን ይሄ ካልተቦካል ተራሽ ምን ልላችሁ ነው? አገታ ጭካኔ ግብረ ሰዶም ቸርች ውስጥ አንዳንድ ጆይ ይወጣል። ምን ግብረ ሰዶም ነው ሲባል ሰማችሁ? በሌላ አነጋገር ግብረ ሰዶም ተቀምጦበት ሰው የሆነ እንደዚህ ዝም ብሎ አያደርጉም። ከዛ እናት ከልጅ ጋር ትተኛ፣ አባት ከልጁ ጋር ይተኛ ይላል መጽሐፍ ሲናገር።
የሚገርማችሁ አይ ኢየሱስ የኢትዮጵያ ውስጥ የለም የፈረንጆች መንፈስ አይደለም፣ የሰው ክፋት ነው። አበሻም በሉ ፈረንጅም በሉ ጥቁርም ቻይናም የሰው ልብ ውስጥ ሁሉ አለ ያለ። የሚገርማችሁ ኃጢአት ማንንም እንደማይለይ የምታውቁት አንድ የአሜሪካ ፕሬዝዳንት በጣም የዝሙት መንፈስ አይደለም የዝሙት እንትን ስለነበረበት እሱ ስለነበረበት ሴተኛ አዳሪዎችን በቱቦ በኩል ነው የሚያስገባው። በቱቦ ማለትም ዋይት ሃውስ ውስጥ ስለሚታይ ቀረጻና ካሜራ ስላለ እንዳይታይ በእንትን ነው የሚያስገባው። ሁላችንም ኃጢአተኞች፣ ሰው ሁሉ ኃጢአተኛ ነው የሚለው ለዚህ። ኢየሱስ ግን ቅዱስ አምላክ አሜን። ምንም አይነት ክፋት የለም። አይታችሁ ባይዞ እናታችሁ በጣም ስለምትወዳችሁ የሆነ ምግብ አዘጋጅታላችሁ ትጠብቃለች። ዳቦ ገዝታ ትመልሳለች። ግን ዳቦውን ስትገዛ እኮ መንገድ ላይ የሚለምኗት ህፃናቶች አሉ። እነሱን አልፈን እናት ታመጣለች። ኢየሱስ ግን ወይኔ ስጋውን ቦጭቆ ለሌላው የሚያበላ አሜን። እናት እናት ልጇን ቀቅላ ከበላች እሱ ግን ስጋውን ቦጭቆ ለተራቦ ለእናንተ ይሰጣል። ሰው ነው በቃ ኢየሱስ ፍጹም ሰው ቅዱስ ባይዘው እዚህ መጥቼ ያስተምራችኋለሁ። ኢየሱስ ደቀ መዛሙርቱን ያስተማረው 3 ዓመት ተኩል ሙሉ አብሮት እየኖሩ ባይዘው ብንቀራረብ እናናቃለን። አወቁሽ ናቁሽ የሚባል ተረታ በጣም ከተቀራረብን እንኳን እንደ አገልጋይ እንደዚህ ሙላ ተቀበሉኝ ትችላላችሁ። በጣም ብዙ ድካም ነው የሚኖሩ። ኢየሱስ ጋር ብቻ 3 ዓመት ተኩል ቆይቶ አምላክ ነው ብሎ የተቀበሉት ኢየሱስ ብቻ። የሆነ ጊዜ ነው አጼ ቴዎድሮስ የሚባሉት ቁጭ አለ ወንበሩ። ከዛ ሚስት እየመጣችና ገልመጥ አድርጋ ስትወጣ ከዛ ሚስቱ ጋር አንቺ ምንም ቢሆን እኮ ንጉስ ነው እንዴት ነው የምትገለምጪው ሲላት አጼ ቴዎድሮስ ታውታው ልጅ አለ አንተ የምታውቂኝ በልብሰ ንግስና ነው፣ እሷ የምታውቂኝ ራቁቴን አልጋ ላይ። ሁላችንም ብንተያይ ውስጣችን የተደበቀ ነገር ብታይ እንከባበራለን። እንኳን እንደ አምላክ እንደ ሰው እንከባበራለን። ኢየሱስን 3 ዓመት ተኩል ተከትሎታል። ምን እንደሚያስብ ምን እንደሚበላ ምን እንደሚለብስ ያውቃል። ግን አምላክ ነው ብሎ ተቀብሎታል። እንደ ሕይወታቸው መምህርና ጌታ ተቀብሎታል። ማንም ፓስተር ቢመጣ አታውቁትም። ከ3 ሰዓት በኋላ አይደል የምታውቁት መድረክ ላይ የሚገለጸው እግዚአብሔር ኃይል እንጂ ሰው ይሆናል። ኢየሱስን አይታችሁት አንድ የሚያሰናክላችሁ ነገር የለም። አሜን። እኔ አሁን ሌላ ይቅርና የሆነ ነገር ያሰናክላችኋል። የሆነ ነገር ያሰናክላችኋል። አሁን አብረን ቤት እንሂድበት ዳኒ ለምንድን ነው እቺ መጽሐፍ እዚህ ያስቀምጣል ልትሉ ትችላለህ። ካርሲው እንደ እዚህ ይቀምጣል ልትሉ ትችላለህ። ተሰናክለ ኢየሱስ ምንም አይነት እንከን የለበት። ውዴ ከሺዎች ያማረ ነው አለች መጽሐፍ ሲናገር ማለት ይላል ማለት ቤተ ክርስቲያን ልክ እንደ ሙሽራ ወቅታ ኢየሱስ ላይ ምንም እንከን የለበት። መሐመድ የሰው ሚስት ቀምቶ የሚያገባ ነፍሰ ገዳይ፣ ኢየሱስ ግን ሞቶ የሚያድን። ታዲያ ይሄ ኢየሱስ አይወደድም። ሲመጣ እኮ ባይዘው እብዶች መካከል ብትገቡ ባይዘው እናንተ ናችሁ ብቻ እንደ እብዶች ስለማትሆኑ ምን ነው ይላል አይደለም። ለእኛ ነው ወግደብ ነው እንጂ ምክንያቱም እሱ ራቁቱን ነው የሚሄደው፣ እኛ ተሸፍነን ነው የሚሄደው። ራቁታቸውን በሚሄዱ መካከል ግን ተሸፍነን ተሸፍነን ስትሄድ እብድ ነው የምትባለው። ኢየሱስ እዚህ ሲመጣ ግራ ገባው። ሲያሰው ሁሉ እብድ ነው፣ ክፋት ሞልቶበታል። እንደው አስቡ ሰው ለመግደል አስቡ። እንደው ትራፊክ ብለህ ያቺ ሴት ታስተርፋለች። እነሱ ካመነዝ እያዩት ተከታትሎ ገና ፔንሲዮን ስትገባ ስታመነዘር ይዟት መጡ። እንግደል አስባት ሰው ለመግደል ነው የሚሯሯጡት። ኢየሱስ ግን አዳኝ ነው። ይሽው ወይኑ የቱ ጋር እንደሚመጣ ያሲያስ እሱ ግን በድካም ቆሞ ሊያበረታ አሜን። ሰው ክፉ አስቡት። በመድኃኒት ሴት ከእንስሳ ጋር ሩካቤ ጋር አስፈጽም። በዚህ ከአዲስ አበባ ወጣ ብትል ወንድ ከእንስሳ ጋር ሩካቤ ስጋ አይፈጽም። አሜዚንግ ሩቅ ቦታ አይደለም ኢትዮጵያ ውስጥ ከእንስሳ ጋር እህት ፍየል ጋር ይበላል። ከፍየልና ከበግ ጋር ሰው ሩካቤ ስጋ መፈጸም ይችላል። በዚህ ፍቅር አይደለም ይሄ ሰው ልብ ውስጥ ያለ ስሜት ሰው አሁን እኔ እኮ በጣም ማውልሽ ነው ፍቅር አይደለም። ይሄ ሰውዬ
ሰው ካጣ እንስሳ ልብስ አልብሶ ሚስቴ ናት ብሎ ይዞ መግባት ይችላል። በጣም ለማፍረሽ ብሎ አበባ መስጠት ይችላል። ክራይስት ቆሻሻ ምን ብድፈት የለበትም። አሜን። ሁሉም ሰው አሁን የኢትዮጵያ በኢየሱስ ምድር የሚያስተምረው ይሄ በርግጥ አሁን ትልቅ ጉባኤ ውስጥ ባስተምር አይላንድ አይደለም። ይኸው መጽሐፍ ቅዱስ ነው የሚናገረው ነው የምነግራችሁ። ከእንስሳ ጋር ሩካቤ ስጋ አትፈጽም ለማን እንደሚናገር ታውቃለህ? ለሙሴ ጀመረ ሰው ሁሉ ኃጢአተኛ ክራይስት ብቻ ነው ጻድቅ። ስለ የትኛው ኃጢአት ትከሱኛላችሁ ያለው ኢየሱስ ብቻ፣ ማንም አይደለም። ማንም ሰው ባይዘው ስለ ኃጢአት አይደለም ፈስ ያለበት ዝላ አይችልም የሚባለው ማለት ነው። ኢየሱስ 3 ዓመት ተኩል የተከተሉት አናውቁት ሲበላ ያውቁታል። አበላል ባይዘው አበላል ነው ያስናናቀናል አይደል? ስንቀራል አሁን እዚህ ምግብ ይቅረብ ቢባል ሁሉም ሰው ጫው ኢየሱስ አበላሉን ያውቁታል። አበላሉ ራሱ ፍቅር ያስይዛል። ኢየሱስን አበላሉን ራሱ አይታችሁ ታከብሩታላችሁ። ቤት ስትገባ ድስቱን ኢየሱስ ተከትላችሁ ሄዳችሁ ሲበላ ብታዩት ፍቅር ያስይዛል። አሜን። ተከትላችሁ ሄዳችሁ አለባበሱ ያስነቃል። እዚህ ምንም ስደት ብላችሁ ብትመጡ ቤት ስደት ትላችሁ ትችላላችሁ። ኢየሱስ ግን እጀ ጠባብ ነበር ይላል። እጀ ጠባብ ማለት የዘንድሮ በጣም ውድ ሱፍ ማለት ነው። እንደውም ዕጣ ተጣጣሉበት ነው የሚለው ባይ ኢየሱስ አይደል? ዕጣ የሚጣጣሉበት ቡትቱ ላይ አይደለም። ቡትቱ ምን ያደርግለታል? ለሮማ ወታደር ኢየሱስ ዝንጥ ያለ ልብስ ነው የሚለብሰው። አሜን። እቺን ነገር ነው አትሰራቁ። ችግር የለውም። ጌታ ይቀበለናል በሰብራችሁ። አሜን። ኢየሱስ ምንም አይነት እንትን የለም። ውዴ ከሺዎች አማረ ከሺዎች ከእልፍ የተመረጠ ያማረው ኢየሱስ ያማረው ማለት ባይዘው ቆንጆ ይኸውላችሁ። አሁን ለምሳሌ ቅድም ቁጭ ብለን ምሳ እየበላን እያለ ስለ አፍንጫ ሰማን። አፍንጫ ሰልካካ አፍንጫ ውበት ይሰጣል ምናምን እያለን እየሰማን ነበር። ሬዲዮ ላይ ነው ሰማን እና ምግብ እየተቀመጠና አንድ ሰው ውበት የሚባለው እኮ በጣም ቆንጆ ነው የምትሉት ከፀጉር እስከ ጥፍሩ ድረስ ምንም አይነት ስታዩት አካሉ የተመጣጠነ እያንዳንዱ ነገሩ ቆንጆ ሲሆን አይደል? ለምሳሌ አንዳንድ ሰው እዚህ አካባቢ ሊያምር ይችላል እና እቺ አፍንጫው ድፍጥጥ ምናምን ያለ ሰው ስታይ በጣም ደግሞ ቆንጆ ሆኖ ፀጉሩም ልክ ላይሆን ይችላል አይደል? ለምሳሌ ሸፋፍ ያለ እኔ ራሱ ሰው ሁለንተናው ቆንጆ ነው የሚባለው ከፀጉር እስከ ጥፍሩ ድረስ ስታዩት የሚማርክ ነገር ሲኖር፣ ኢየሱስ ሕይወቱን ስታዩት እያንዳንዱ ነገር ይማርካል። አሜን። የዋህ ነው፣ ያ ያቅፋል፣ ይወዳል፣ ያ ይቆጣል። ገረፋቸው የሚል ቃል አታውቅም? ጅራፍ አሁን ብዙ ሰው ይመስለዋል ኢየሱስ ኃጢአት ሰርተህ ስትሆን ገረፋቸው ይላል ኢየሱስ። ሽብጥ በመሪታውያን አውጅ ነው ሽብጥ አትራቁታ ያረገ በቀለ ይላል። ግን ተመልሶ ስታገኙት መመለስ ለሚፈልግ ሰው ያልፍ ሁሉ ነገሩ ልከኛ ነው። ደስ ኢየሱስ ልከኛ ነው። አሜን። ለለከኛ ባይዞ ጋለክ ነው። አንዳንድ ያልበላል ይላል። አትስታውሱ አመጡለትና አልበላም። ለምን? የአባቴ ፈቃድ ማድረግ ይተፈል። አሁን በልክ አንበላ አይደል? ባይዞ በቀን አራት የሚበላ ሰው አለ። የታመት ያለ በቀን አራት የሚበላ ሰው ነው። ኢየሱስ ልከኛ። አሁን ስለ ማንነቱ እያወራን በዚህ ስለ አበላል ሲናገር መጽሐፍ ቅዱስ ሲናገር ምንም ያህል ስግብግብ ብትሆን ከገዢዎች ጋር ለመብላት በተቃረብክ ጊዜ በአፍህ ካራ አጋድመበት ይላል አይልም እንዴ?
ያነበባችሁትን ምሳሌ ምንም ዘግብግብቶ ምክንያቱም ስትበላ ሰው ይነካል ማለት ነው። ቀስ አይበላም አበሻ በዚህ አይታማ በርግጥ አይደለም ወዲ እየቆረጠው በልቻ እና ኢየሱስ ሁሉ ነገር ልከኝነት ማለት ምን እንደሆነ ላሳያችሁ። የእያንዳንዱ የኢየሱስ ባህሪ በቦታው ይገለጣል። ልከኝነት ማለት 50 በ50 መሆን ማለት ነው። 50 ተቆጥቶ 50 ማቀፍ ማለት አይደለም። መቆጣት ባለበት ቦታ ይቆጣል፣ ማፍቀር ባለበት ቦታ ያፈቅራል፣ መገሰጽ ባለበት ቦታ ይገስጻል። ለምሳሌ ጴጥሮስን ሰይጣን ሂድ ብሎታል። ባይዘው አንተ ጽፎ ስላያችሁት መቼስ ኢየሱስ ሰይጣን ሆይ እንድትሄድልኝ አይደል፣ አንተ ሰይጣን እኔ አስቡት እንደዚህ ብላት አሰተኝ ጋር ነው እንትልኛስ ኢየሱስ ይቆጣል። ተጽፎ እኮ ስላያችሁት ነው ማለት ሰይጣን ሆይ እባክህ ትሄድልኝ ዘንድ ለምናለሁ አይደል ኢየሱስ ሂድ አንተ ሰይጣን። እኔ አሁን እንዲሁ ቆጣኝ ነው ኢየሱስ እኔ ዘንድሮ ሰባኪ ምናምን ነው የምትመጣው። ኢየሱስ መቆጣት ባለበት ቦታ ይቆጣል። አሜን ነው። ልከኝነት ነው አይደል? ልከኝነት እዚህ ስትመጡ አሁን ተማሪ ናት። የምን የክራይስት ተማሪ። አሁን አንዳንድ ሰው ይመጣል በቃ ቸርች ውስጥ አስተማሪ ነው የሚሆነው። ቸርች ውስጥ አሁን ዶክተር የለም። እሺ ቸርች ውስጥ አገልጋይና ተገልጋይ ቸርች ውስጥ አሁን ዶክተር ውጪ ዶክተር የሆነ ሰው እዚህ ዶክተር ሊሆን አይችልም። ዶክተር እዚህ በቦታው ተገለጧል። እዚህ ስትመጡ ተማሪዎች የምን የእግዚአብሔር ተማሪዎች ምንም ውጪ ያላችሁ እንትን ቢሆን ስታተስ ቢኖራችሁ እዚህ ስትመጡ ግን ሎ ስፒሪት ሊኖራችሁ እዚህ ስትመጣ ኢየሱስ ታስታውሳላችሁ? ቤተ መቅደስ ተቀምጦ ነበር 12 ዓመቱ ታስታውሱ? 12 ዓመቱ ላይ ተቀመጠ። ባይዘው ቤተ መቅደስ ኢየሱስ ከማን ጋር እንደተቀመጠ ታውቃላችሁ? ከትላልቅ ፈሪሳውያን አንድ ፈሪሳዊ ቢያንስ 39ን የብሉይ ኪዳን መጽሐፍ ባይምሮ ያውቃል እና መጽሐፍ ቅዱስ ቢጠፋ መጽሐፍ ይችላል። አሁን ለዛም እያለማመድኳቸው ያለው ረስቼው አይደለም። አንድ ላይ ስንሰበሰብ ይኸውላችሁ ባይምሮ ይችላል እና ኢየሱስ ከማን ጋር እንደዋለ ታውቃለህ? ከእኩያው ጋር አይደለም። አዋዋላችሁ ነው ባይዘው ከሚበልጧችሁ ሰዎች ጋር ዋለ። ልትማሩ ከነሱ ክርስቶስ ልትማሩ ከምትችሉ ሰው ጋር አንተ 12 ዓመት ላይ እስቲ አሁን ቸርች ስትመጣ ምን ከጓደኛ ጋር ሲሸበክ ኢየሱስ 12 ዓመት ላይ ይመልሳል አይደል? አዋዋሉን ራሱ ተመልከት። ከዛ ማርያም መጣች ትፈልግ ቁርአን ስትለው ከዛ ኢየሱስ ነው የሚለው በአባቴ ቤት መሆን አይገባኝም ምን አለ። ባይዘው በአባቴ ቤት የሚለው በጆን ኒክሰን ደርቢ የሚባል ትርጓሜ እንግሊሽ ቨርሽን ማለት ነው። እሱ ሳጠና in my father business ነው። በሌላ አነጋገር በአባቴ ቤት ሲል ቁጭ ብሎ መቀመጥ አይደለም ቤት። አሁን ደግሞ አይደለም እንዳታስቸግሩ ቸርች መጣችሁ ቁጭ እንዳትሉ እሱ ማለት አይደለም። ቸርች በአባቴ ቤት ማለት በአባቴ ስራ ውስጥ በመስበክ አገልግሎት ውስጥ አየ ፋሚሊ የሚቆጣክ ሞዴል መሆን እፈልጋለሁ ብትሉ አይዞ በርታለሁ አገልጋይ ስትሉ ተገልጋዩ አይሰማ ልክ አይደለም። ምንም ብትመር እንደው የሆነ ተው ነጋዴ ብትሆን ምንም ግድም አይለው ቤተሰብ እኔ ካሁን በኋላ አገልጋይ ምን ልበላ ነው ትሰራታለህ? ይሄ ቀድር ተው ኢየሱስን ማርያም ቤቱን ፈልግ ስትለው እኔ በአባቴ ቤት በአባቴ ስራ ውስጥ መሆን አይገባኝም ነበር ያለው። አሁን ብዙ ሰው ፋዘር አይቆጣም። በጌታ ካሁን በኋላ አገለግላለሁ ይሰማል። መጀመሪያ ላይ እንደምን ልጅ እኮ ለፍቼብሃል፣ እኔ እኮ ዋጋ ከፍያለሁ፣ እኔ እኮ ላቤ ጠብ እስኪል ድረስ ከዛስ እምቢ ስትል ተው ብያለሁ ከዛ በጣም ስትብስ ቸርች ትቀራለህ። በጣም ጀግና ትሆን ትባረራለህ። ቀይ ሰጥ ኢየሱስን ማለት እንዴ በአባቴ ቤት ሆነ ይገባኝ። ከዛ ምን እንዳለ ታውቃላችሁ? ደግሞ ሄደህ አሁን በድፍረት እኔ ካምቦላ አገልጋይ ነኝ ትላለህ። አንተ ለምን ተሰባትል
ቀስ ብዬ ነው እንጂ መውጣት። ባለፈው አንደኛው አገልጋይ ሆናለሁ ዳኒ ካሁን በኋላ ከአንተ ጋር ነው የማገለግለው አለ። ጌታ ይመስገን ተስፋ አድርጌ በአንድ ሳምንት ውስጥ ተጠየቁት። እምነት አይ ቤተሰብ ይቆጣል እና በቃ ወደፊት በቃ ወደፊት በቃ ባለኝ ፕሮፌሽን እንትን እያለ አገልግሎት ማለት ጎን ለጎን አደርጋለሁ። በድፍረት ማድረግ አንችልም። ኢየሱስ ግን በድፍረት ተናገረና ሲገባም ይታዘዝላት ነበር። ገብቶ ደግሞ እኔ ነብይ ነኝ ይታዘዛል። የሆነ ጊዜ እያስተማርኩ አንደኛው መልእክት መጣላት መሰለኝ ጠፋች። ለምን ጠፋች ተው እዛ ስለዚህ እኔ እግዚአብሔር ነብይ ነሽ ብሎኛል። ዳኒ የምትሉ ሰው ጋር ቁጭ ብያለሁ። ኢየሱስ ዝቅ ማለት ያውቃል። እኔ የሆነ ጊዜ እግዚአብሔር አንተ ነብይ ነህ ሲል በቃ ቤት እጅ ማስታጠብ ከበደ። እንኩ ነብይ ኢየሱስ ግን ዝቅ ብሎ ያገለግል ነበር። ዝቅ ማለት በሌላ ወለውላል በዚህ ስራ ማሰብ እግዚአብሔር ምሕረት ያደርጋል፣ ይሰራል፣ ይጠርቃል፣ ይወለውላል። ወይ እግዚአብሔር ምግብ መስራት ይችላል። ታውቃላችሁ አሁን ኤልያስ የሚመጣለትን ምግብ አሁን ዝም ብሎ ጥሬ አይበላም እስራኤላዊ። ሌላ ነገር ጥብስ ሰሪ ነው፣ ቢያንስ ስፔሻል ጥብስ ሰሪ ኤልያስ አይደል ነው አይደል? ጥብስ ይሰራ ነበር አይደል? መቼስ ሁሉ ጊዜ ጥሬ አይበላም። ቁራው አምጥቶለት ላይ ሲሰጠው መቼስ እንደዛው አይበላም፣ ይጠብሰዋል። በሌላ አነጋገር ኢየሱስን መስራት ይችል ይሆናል። በሌላ አነጋገር ኢየሱስ ይታዘዝ ነበር። የኦርቶዶክስ መዝሙር ይታዘዛት ነበር ያገለግላት ኢየሱስ እናቱ በቀን በሌሊት ይልና ዘርፍ ያበላሸችው በዘመናት መስላት በንፋሳት አስሮ በደመና ጭኖ ያመጣላት ነበር እንጨት ከዱር ለቅመው ብላለች። ኢየሱስ በንፋስ አይደለም እንጨት ጠቅልሎ የሚያደርግላት ነው ማለት መክፈል ያለበት ዋጋ ከፍሎ ነው የሚያወጣው። አሜን አሜን። በደመና ምናምን ጭኖ ኢየሱስ በንፋስ ምናምን ያመጣ አልነበረ በሚራይ ብሎ አያመጣም። ሰርቶ ነው ይታዘዝ ነው። አናጺ ነበር ታስታውሱ ነበር። ልክ አይደለም ወይ? አላነበባችሁትም? ሌላ ኢየሱስ እየሰበኩ አይደለም። አናጺ ነበር ኢየሱስ። አልገረማችሁም? ኢየሱስ ባህሪ ሲብራራ አናጺ ነበር። ይመታል፣ ስራ ይሰራል። አሁን አንዳንድ ሰነፍ እንዲያ ምንም ስራ አይሆንም። ልክ ስራ ያለበት ታይም ላይ ይንበረከ ምን እያደረክ ነው? ና እንጂ ስትሉት እየጸለይክ ብሎ ስራ ይሰራ ነበር ኢየሱስ። አሜን ነው። አሁን ስለ ኢየሱስ ሳስተምራችሁ ባህሪያችሁን ቻሌንጅ እያደረኩ ልክኛ ስትሆኑ ትሰራላችሁ፣ ታገለግላላችሁ። አሜን። ሰው ታከብራላችሁ፣ ለእናት ለአባት ትታዘዛለህ። ቀይ መስመር ግን ሊኖር ይገባል። ይሄን ካለፍክ ነው ጌታ አገልግሎት ነው የምፈልግ ካለ እሺ አደረ ያለ ጥሪ ጌታ እፈልጋለሁ ካለ እሺ አልከበዳችሁ ይቀጥል ብዬ አስቤ ነበር። ቀጥል የሚል ፊት ደክሟቸዋል ማለት ነው። ቅዱስ ነው፣ ደስ አይልም? ቅዱስ እና ሰው ሁሉ ይሄ ነው። አንተ ሲበላት እኔ ጽሞና ነው የምገባባት። እንደዚህ የሚባባሉ ሰዎች እንዳለ ታውቃለህ? ታላላቅ ጌታ አዋርዳታል። እሷ ጽሞና ነው የምገባባት። ጌታ ያዝን ነበር። እኔ እኮ ግፌ ነው እንደዚህ ያደረሳት ነው የምትለው። ኢየሱስ ግን ዝቅ አለ፣ አስነስቶ ሰጣት። አንተ እኮ በቃ ቅድም ስለ ቅናት እያወራን ነው። ቅናትም የሚያንገበግበው ሰው እንኳን እንማራለን። ባይዘው ስለነዚህ ባሪያ ቅናት ምን ነው? የዋና ቅንነት ገና ቻሌንጅ ተወልሏል። ይሰበራል። አሜን ነው። ድንጋዩን ልብ እነቅልና ስጋ ልብ እሰጣችኋል። ከዛ መንፈስ ቤት ይኖራል። በዚያ አየህ፣ መንፈስ ቅዱስ ጉዳዩ ስለ ቁመትህ አይደለም የሚርቅህ የማይሰራበት ስለ ልብ ደግሞ ይሰበራል። እግዚአብሔር አሜን። ቃሌ ድንጋዩን እንደምታደቅ መዶሻ አይደለችም።
ምን ልላችሁ ዛሬ ኢየሱስ የሆነ መልኩ አልመጣላችሁ ኢየሱስ ቁጣ ይቆጣል ቁጣ አንዳንድ ሰው አይልም ኢየሱስ ይቆጣል በኃይል ነው ደግሞ ሲቆጣ ተሰይጣን አዙቴሪ ግልኮ ከባድ እኔ ሰይጣን ጌታን ኢየሱስ ይቆጣል ኢየሱስ አስፍቼ ይሆንን አላለም ብዙ ሰው የማይጠፋ በቃ እሱ ጊዜ ልክ እንደሆነ እኮ የሚቆጥር ሰው አይደል አጥፍቶ ምናምን ይቆጣል አሰራም ታደርጋለህ ይላል አጥፍቶ እኮ ራሱ ሰዎች እንዳይቆጡት ምን ይላል ይቆጣል ኢየሱስ እኮ ሰውየው በጥፊ ሲመታ ታስታውሳላችሁ የሚሰቀልበት ለሊት ካጠፋት ነው ማለት አምላክ የዘላለም አምላክ የሰራው ሰው በጥፊ ሲመታው አጥፍቼ ከሆነ ካለ እና ፓስተራቸው ሲመክራቸው የማይሰሙ ሰዎች እኔ አይደለም ፓስተሩ እሱ ያ እኔ አላጠፋም እኔ አጥፍቻለሁ የሚል ልብ ነበር ኢየሱስ በቃ እናንተ በቃ ስቶይኮች አይደላችሁ በቃ ስሜት በቃ እንትን ከፍ ያላችሁ ሰዎች አላችሁ ስሜት የሌላችሁ ማታጠፉ ምንንም ማትጎዱ ሰዎች አለ ኢየሱስ ዝቅ ማለት ልብ ነበር አሜን ዝቅ ይባላል ገብቶቻችሁ ላይ ወርድ ኢየሱስ ዝቅ ይላል ስለዚህ በቃ ኢየሱስ ዝቅ ካለ አንተም ዝቅ በል አትብጪው በል አንተ በኩል ይከራከር እኔ ፓርላማ ቢገቡ የሚሻላቸው ሰዎች እንዳለ ታውቃለህ ፖለቲካና ቸርች ዝቅ ያሉ ሰዎች ልብ የሚሰበሰብበት ቦታ በጎች ነው የሚሰበሰቡት በግ ደግሞ ልቡ እንደዚህ እንማራለን ኢየሱስ እንከን አልነበረበትም ታስታውሳላችሁ ተናግሬ ጨርስ ማርያም ወንዴን ያላቀም ማለት ይሄ እንዴት ሊሆን ይችላል መንፈስ ቅዱስ ባንቺ ላይ ይመጣል ይጸልልልሻል ከዛ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ስለ ኢየሱስ መልአክ ሲናገር ደግሞ ቅዱሱ የእግዚአብሔር ልጅ ይባላል ከመወለዱ ጀምሮ ኢየሱስ ቅዱስ ነው አሜን ነው እኛና ኢየሱስ አንድ አይደለም መምህር በጋሻው የምርቴ እንደዚህ እኛ ናችሁ እኛ እንደምሰበክ ገዳዮች ነን እሱ ነው ይውላል እሱ እንደኛ አይደለም ባይዘው ምናችንም ከኢየሱስ ጋር የማይመስል ኢየሱስን መምሰል ባይዘው ይሄ ነው በቃ እሱ እየገደሉት ይቅርበ እኔ ትንሽ ካበሳጭኝ ያስተማረ ራሱ ሰዓት ነው እየገደሉት የሚያደርጉት ነው አስተማሪ ስታበሳጭ ሰዓት እግዚአብሔር ቅጠፋት እግዚአብሔር እሱ እንትን የሚል ነበር ሎ ስፒሪት ነበረው እንማራለን ደስ ብሎት ስለኢየሱስ የሆነ የኢየሱስ መልካም መጣላት ቅዱስ ነው እሱ እንደኛ አይደለም የኛ ኃጢአት የለበት እሱ እኛ ተኩላዎች እናት እኮ ባይቶ በጣም የሚገርማቸው ነገር ብዙ ጊዜ አጋንንት ተሰውጣ ደስ ይላል እና ማናዘዝ ወዳለው ነው አሁን ተውት መሰለኝ ሱሳት አጋንንት ከይት ግግም እናቷ ላይ ያስደገምኩባ ይላል እናት ልጇ ላይ ማስደገም ትችላለች ወይ ኢየሱስ ግን ለጠላቶቹ እኮ ይዋው አረ የኢየሱስን ካውንተ የሆነ ነገር አይቀየርም ብዙ ብቻችሁ ውስጥ ነው መንፈስ ቅዱስ ልቆታል የለም እግዚአብሔር ድምፅ ሰጠኝ ማታዋረን የለም ለምን ስለምን አይደለም ስለልባችሁ ነው እግዚአብሔር የሚረዳችሁ የዋ ከወንክቱት እንደዚህ ጌታ መንፈስ ቅዱስ ለእንዴት ያርፍብን እንደምት ረገጥ አድርገን እንማረዋለን የሚቀጥለው ሳምንት አይ ቲንክ ማክሰኞ በጣም ይታከረዳል ደግሞ በአዲስ ርዕስ እንላለን ይሄን ትምህርት እንቀጥለዋለን ዓርብ ስቅለት ስለሆነ መንገድም ዝግ ሊሆን ይችላል እንድንገል ላደርግ ይችላል ማክሰኞ ስንመጣ አዲስ ትምህርት እንማርና ቀጣይ ነው እንገናኛለን ይታ ካልመጣ ወይኔ ካሬ እንቀጥላለን